ሰላም ክቡራን አድማጮች፣ የሚያሳዝን ክስተት ተከስቷል። ሰበር መረጃ ፖስት ሲደረግ ቀድሞ ለእናንተ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን መጫኑን አትዘንጉ። በሰሞኑ ማህበራዊ ሚዲያ አነጋጋሪ የሆነው ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች የተጣለው ከባድ ዝናብ ባስከሰተው ጉዳት ምክንያት የ30 ሰዎች ሕይወት ማለፉን የዞኑ አስተዳደር አስታወቀ። አደጋው የተከሰተው ከሰሞኑን በተከታታይ እየጣለ ያለውን ዝናብ ተከትሎ መሆኑን የዞኑ አስተዳደር ተመልክቷል። ጉዳት ለደረሰባቸው ዜጎች አስፈላጊ ሰብአዊ ድጋፍ እንደሚደረግም ተጠቁሟል። በተያያዘም በዞኑ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት መጋረጡ ተገልጿል። በተለይም በአርባ ምንጭ ዙሪያ እና አካባቢው ከፍተኛ የጎርፍ አደጋ ሊከሰትባቸው የሚችሉ ቀጠናዎች መሆናቸው ተነግሯል። በመሆኑም በእነዚህ አካባቢዎች የሚኖሩ የህብረተሰብ ክፍሎች የከፍ አደጋ እንዳይደርስ አስፈላጊውን ጥንቃቄ እንዲያደርጉም እና ተጋላጭ ከሆኑ ስፍራዎች ራሳቸውን እንዲያርቁ መልእክት ተላልፏል። በዚህም 3 ቀን ሙሉ ከተናደው አፈር ስር ሆኖ የአፈር ክምር ተጭኖበት ነገር ግን ጥቂት የመተንፈሻ ቀዳዳን ብቻ ተጠቅሞ በሕይወት የተረፈ የዘመናችን ዳግማዊ አላዘር የሆነ ሰውን ተመልከቱ። እንዲህ አይነት ታምራቶች በሐዘን የደከመ ማህበረሰብን ስብራት በጥቂቱም ቢሆን ይጠግናል። እግዚአብሔር ትረፍ ያላት ነፍስ እንኳን ከአሳ ነባሪ ሆድ ውስጥ ትወጣለች። እግዚአብሔር ይመስገን።